እንደጻፈው የዚህን መጽሐፍ በመጀመሪያ ደረጃ ይሄ መጽሐፍ ከሁሉ በላይ ብዙ አላሌዎችም ጽፈዋል፣ ደንቆሮችም ጽፈዋል። መጽሐፍ እንደ ዘፈን ነው የተባዛው። ምክንያቱም ጀስት ዝም ብሎ መተብተብ ነው። ነገር ግን ይሄ ግለሰቡ ምን ያህል ኢንዲፔንደንት እንደሆነ በዓለም ዙሪያ ምን ያህል ሐቀኞች እንዳሉ አጋሰሶችና ብልታቸውን የሚያከራዩ ሰዎችን ገዝቶ ማስጮ ቀላል እንዳልሆነ በዓለም ላይ በእምነታቸው የጸኑ ሰውን ሰው እንዲሆኑ በጽናት የቆሙ ወገኖች አሉ። በዛን የተጻፉ አዊሽ በአማርኛም እንዲተረጎም በአፋን ኦሮሞም ተተርጉሞ ህዝብ እንዲያቀው የደረሰበትን ግፍ ይሄ ሰውዬ ከመነሻው ሲያደርግ የነበረው እቅድ በእቅድ አስቦበት እንደመጣ ሌላው ለመሻሻል መንግስትን ራሱን እንዲያሻሽል ከኢህአዴግ ጀምሮ ሁሉም ጥረት ሲያደርግ እሱ ሲያስብ የነበረው እንዴት አገሪቷን ወደ ደም ጎርፍ እንዴት ሰዎችን እንደሚያጠፋ አሁን ያለንበት ደረጃ እንድንደርስ እንዴት እንደሚያደርግ ይህን ግለሰብ ቶምን ከኒውዮርክ ነው ጋብዞት ያመጣው። ለ2 ወር ነው እዛ የተቀመጠው። የተጋበዘበትም በቂ ገንዘብ ማታስበውን ገንዘብ እሰጥሃለሁ ስለኔ ጻፍ በሚል ነው። ዓለም ዙሪያ አስተዋውቀኝ። ልክ ሎተሪ ቀንቶት በኤርትራ መኪናት ኖቤል ተሸላሚ እንደሆነ ሁሉ በሚል ነው ያመጣው። ራሱ እያሽከረከረ ግን ይሄ ደንቆሮ፣ ይሄ መሃይም፣ ይሄ ጨቅላ ማንነቱ የማይታወቅ የበሻሻ እብድ ለዚህ ሰው ምንም ሳያስቀረው ነው ይነገር እቅዱ እንዴት አድርገው ለማን እንዳስወገደው፣ እንዴት አድርገው ንጉስ እንደሚሆን፣ እንዴት ብልጥ እንደሆነ፣ አገሪቷን ወደ አቅጣጫ መውሰድ እንደሚፈልግ፣ ገንዘብ እንደሚሰጠውና የሱን ታሪክ በደንብ እንዲጽፍ ያልታሰበ ገንዘብ እንደሚሰጠው አግባብቶት ለ2 ወር። ታዲያ እንደነገርኳችሁ ዛሬ የሴተኛ ዳሪዎች ምላሳቸውን አከራይተው እንደሚጮሁት አይደል? እኔ በተደጋጋሚ እንደምለው ብልቱን የሚያከራይ በጾታ አይደለም። እኔ ሴተኛ ዳሪ የሚለው ብልታቸውን የሚያከራዩ ሰዎች for one or another reason ሴተኛ ዳሪዎች ናቸው። ወንዶቹም አይታችኋል። አሁን ተለቃቅመው መጥተው ይሄ መንግስት ትክክል ነው እያሉ የሚጮሁትን በምንም ተአምር ቃላት አቀጣጥለው እንዴት እንደሚጮሁ ከስዩም ተሾመ አንስተው እነሱ ናቸው። በጾታ ጉዳይ አይደለም። ሴተኛ ዳሪ ሴት የሚለው እስካልተቀጠለ ድረስ ምላሱን የሚሸጥ ማለት ህሊናውን የሚሸጥ ማለት። ይሄ ሰው ግን በሚገባ ሁሉን ከተረዳ በኋላ ገንዘቡ ይቆይ መጀመሪያ ጽፋለሁ ብሎ በነፃ ነው የምጽፈው አስፈላጊ ከሆነ መጀመሪያ ሊጻፍ አለ። ኢንዲፔንደንት ከሆኑትም ግሩፖች የሱን እሳቤ በወቅቱ በነፃነት ካጣራ በኋላ 2 ወር ተቀምጦ ተመልሶ ይሄንን መጽሐፍ ጽፏል። እባካችሁ አስተርጉሙ፣ በአፋን ኦሮሞ አስተርጉሙ። እንደገና ደግሞ በአማርኛ የሚተርጎም የኢትዮጵያ ህዝብ ይወቅ። በእርግጥ በተለይ ይሄንን የምለው ለካድሬዎች አይደለም። አሁን ልክ የትግራይ ጦርነት እኮ ሲጀመር ትክክል አይደለም ሲባል ዛሬ አሁን ታዬ በተናገረው ወይ ዛሬ ነው እኮ ያወቅነው የሚሉ አሉ። ልክ ታዬ ዛሬ አዲስ ነገር እንደነገራቸው በወቅቱ ሰውየው አደገኛ አንዳንድ ነገሮች ሊኖሩ ይችላል። ፋክት ነው። አንዳንድ ያልገባን ነገሮች ሊኖሩ ይችላሉ። ነገር ግን በትግራይ በወያኔዎች ስም የትግራይ እናቶች በቦምብ ይጨፍጨፉ ብሎ ያጨበጨበ ሰውዬ ዛሬ እኮ አላወቅኩም ነበር ቢል ስቱፒድ። እግዚአብሔር እኮ ህሊና ሰጥተዋል እንዲታመዛዝንበት። ዳይዋን ለምን ተመለሱ አይደለም። እኔ ግን ፋክቱ ይሄ ስለሆነ ነው። ወደ መጽሐፌ ልመለስ፣ ወደዚህ መጽሐፍ ልመለስ። ይሄ መጽሐፍ ለኢትዮጵያ ህዝብ መቅረብ አለበት። በተለይ ስለ ዶክተር ለማ መገርሳ እንዴት አድርጎ እንዳስወገደው አሁን ከዚህ መጽሐፍ ጀርባ ባለው ሁኔታ ታዬ ቢናገር ኦሮሞ ነው፣ እኔ ቢናገር ኦሮሞ ነው፣ ሌሎች ቢናገሩ ለሆዳቸው ነው። ኮንፊውዥን በስቷል በአሁኑ ሰዓት። እንደዚህ አይነት እንደተውም በጣም ኢንዲፔንደንት የሆኑ ሰዎች ከዛ በኋላ ተመለሰ፣ ግጥም አድርጎ ያለውን ፋክት ጻፈ። ይሄ
እውነቱ ይሄ ነው፣ ፋክቱ ይሄ ነው። ስለዚህ ሰውዬ በነፃ ህሊና በሚያስብበት ጊዜ፣ ምንም አንባጓሮ ባልነበረበት ጊዜ፣ ስልጣን አጠቃለው በያዘበት ጊዜ ሰው የውስጡን ዘርግፎ የተናገረው ለዚህ ዞር በላለው። ለዚህ ይሄ ሰውዬ ምን ያህል አደገኛ እንደሆነ፣ ምን ያህል መጥፎ ሰው እንደሆነ፣ የበሻሻው እብድ የኢትዮጵያ ህዝብ ጠቅላላ ጠላት እንደሆነ አይውሽ በምን እንደሆነ በግሌ ግን አንድ ነገር አለ። አይ ፕሮሚስ በእናንተ ፊት 100% እኔ $1000 እልካለሁ ይህ መጽሐፍ ለሚያሳትም ሀገር ቤት ውስጥ $1000 ለምን እንዲዳረስ ስለሚፈልግ። ምክንያቱም የካድሬዎች ጩኸት እኮ በክሏታል። አሁን ኢቭን አይታችሁ እንደሆነ ኢንዲፔንደንት ከሆነ እውነተኛ ኢንፎርሜሽን ማግኘት በዚህ ጊዜ በመርፌ ቀዳዳ ውስጥ ሰዎች ራሳቸውን ለማሳወቅ ለመሸጥ ሳንቲም ለመስራት የማይሉት ሶሳይቲን ተሳድቦ ይቅርታ የሚጠይቁት እንዲህ አይነት መጽሐፍ የሚጽፉ ግን ኦሮሞ አይደሉም፣ አማራ አይደሉም፣ ምናምን አይደሉም። ኢንዲፔንደንት የሆነ አእምሮ ድርጊቱ በዛን ጊዜ እሱ የጻፈውን ያነጋገራቸውና ዛሬ ይሄ ሰውዬ በምድር ላይ ሀገራችንን የደም መሬት እንዴት እንዳደረጋት ወደፊትም የደም መሬት እንደሚያደርጋት ምንም እንደማይቀርልን በጋራ እስካልቆምን ድረስ ጩኸቱ ምናምኑ ነገ የሚባል ነገር እንዳልሆነ ህዝቡ እንዲገነዘብ ነው። በተለይ ዛሬም ጭምር የሚጫጫሁበት በዛን ጊዜ በለውጡ ጊዜ ኢህአዴግ ወያኔ ብለን ያጥላላ ነው የጀመራቸው ጅምሮች ድክመቱ እንዳለ ሆኖ ዛሬ የራሳቸው ህዝብ ትላንትና የተሰራውን ዛሬ ስራ ቢያጡ ትላንትና የተሰራውን አምጥቶ በድጋሚ ራሳቸው እንደሰሩ የሚያስመስሉትን ነገር ህዝብ እንዲያቅ ነው። እውነቱ ይሄ ነው። ከካድሬዎች ጩኸት ትናደዳላችሁ። በጣም ሙዚቃ ነው የምሰማው። አንዳንዶቹን እኮ አይቼ ምን ባልተፈጠርክ እያልኩ ነው። በእያንዳንዱ ነገር ከመቶ 5 ሰው አይሆንም ዛሬ እውነቱን የሚነግር አርቲፊሻል የሆኑ ኒውሶችን ያመጣና ልክ ተንታኝ ነው። አሁንም በሚድል ኢስት ያለውን በጣም አደገኛ ነው። ላንገናኝ ሁሉ እንችላለን። አሁን እስራኤል ላይ በደረሰው ጥቃት እስራኤል እንደምታውቁት በጣም የታጠቀ ሀገር ነው። ኤኒ ታይም ሶስተኛ ዓለም ጦርነት ከተጀመረ አለቀ። እንደዚህ በሚዲያ መታየቱ ኢትዮጵያኖች ደግሞ ባለችው ኢንተርኔት ጭላንጭል ይቅርና በሁሉ ነገር አሁን የነዳጅ ዋጋ ወጥቷል። እንዲሁ ችግር ላነበልብላችሁ አይደለም። እውነትን የሚናገሩ ሰዎች በጣም የታደሉ ናቸው፣ በጣም የሚከበሩ ናቸው። ለዚህ ነው ይሄንን ሰውዬ ለቶም ከፍተኛ የሆነ ክብር አለኝ። ከፍተኛ የሆነ የሰው ልጅ ነው ይሄ ሰውዬ። ራሱን ለምን አገሪቷን ሸጦ ራሱን ከፍ ለማድረግ የማያደርገው ነገር የለም። ጦርነት እሱ የሚፈልገው ነው። ሰው አንድ ጊዜ ሁለት ጊዜ ሰው መግደል ከጀመረ ከዛ በኋላ ደም ይጠመዋል። ከዛ በኋላ ፍርሃተ እግዚአብሔር በውስጡ የለውም። ከዛ በኋላ የሳጥን ኃይል ሐሳቤ ነው። 1 ሚሊዮን ህዝብ አስጨፍጭፎ ዛሬም ሰላማዊ ይመስላል። ለዚህ ነው አይ ፕሮሚስ በተለይ ለህዝቡ እንዲዳረስ ይሄ መጽሐፍ እባካችሁ ከፍተኛ የሆነ አስተዋጽኦ አድርጉ፣ ታተርፉበታላችሁ። እኔ እጁን ለሚያመጣ ሰው ፕሮሚስ $1000 የመጀመሪያው ህዝባችን ጋር እንዲዳረስ ማለት ነው። በሌላ ቪዲዮ መጣለሁ አሁን ነው። እስከዛ